እንዴት ናችሁ? ሰላም ነው? ለማታውቁኝ ገዛኝ ይባላል። ዛሬ የምነግራችሁ እንግዲህ ስለ ቲክቶክ ጉዳት ነው። የቲክቶክ ጥቅምም ታውቃላችሁ እያስባለሁ፣ ግን ዛሬ የማወራቸው ግን ስለ ቲክቶክ ጉዳት ነው። ቲክቶክ ምን ያክል ጫና እያመጣብን እንደሆነ ልነግራችሁ ነው መጣሁት ዛሬ። ቪዲዮውን ሰብስክራይብ እያደረጋችሁ ከኔ ጋር ቆዩ እላለሁ። ባጭሩ ምን ለማለት ፈልጌ ነው፣ ሶሻል ሚዲያ ቲክቶክም ጨምሮ ሌላም ማለት ነው ጉዳትና ጥቅም አለ። ጉዳቱ ምንድነው? ጥቅም ምንድነው? ጥቅም ስንል ከሶሻል ሚዲያ የምናገኘው ገንዘብ ወይ ደግሞ ገቢ ማለት ነው። እሱ እንተዋለን ለሌላ ጊዜ። ዛሬ ስለሱ አይደለም የማወራቸው፣ ዛሬ ስለ ጉዳቱ ነው የማወራቸው። እንግዲህ ሶሻል ሚዲያ ጉዳቱ የሆነ ነገር ጥቅም እንዳለ እንዲሁም ጉዳት አለ ይባላል። እሱም ትክክል ነው። እንግዲህ ሶሻል ሚዲያም እንደዛ ነው ማለት ነው። ስለዚህ የሶሻል ሚዲያ ወይ ደግሞ የቲክቶክ ጉዳት ምንድነው? ዛሬ ላይ ምን አይነት ጫና እያመጣብን ነው ያለው? ቲክቶክ፣ ሶሻል ሚዲያ፣ ዩቲዩብ፣ ፌስቡክ፣ የተለያዩ ነገሮች ምንድነው እያደረገን ያለው? ወደፊትስ ምን አይነት ጉዳት ነው የሚያመጣብን? እሱ እናለን ዛሬ። እንግዲህ ከጉዳቱ አንፃር ስንመለከት ቲክቶክ ማለት ነው፣ ቲክቶክ ትኩረታችን ይሰርቃል። አንደኛ ነገር፣ ትልቁ ነገር ይሄንን ማወቅ አለባችሁ። ትኩረታችን ይሰርቃል። ለምን ካላችሁ ኤቭሪቲንግ የቲክቶክ ቪዲዮ ከአንድ ደቂቃ በታች ናቸው አብዛኛው ጊዜ፣ ታውቁታላችሁ ይሄንን፣ ወይ ደግሞ 30 ሰከንድ። ስለዚህ ጭንቅላታችን ምን ያደርጋል ማለት ነው? የሆነ ነገር ላይ ለ30 ሰከንድ ብቻ ፎከስ ወይ ደግሞ ትኩረት እንድናደርግ ነው እያለማመደን አለው ማለት ነው። ስለዚህ የ30 ሰከንድ ቪዲዮ ስታልቅ ሌላ ነገር ይመጣል። አያልቅም መቼም። የሶሻል ሚዲያ ቪዲዮ እንዳለ ኢንፊኒቲ ነው። ይሄንን ታውቁታላችሁ። ስለዚህ ለ30 ሰከንድ የችን ቪዲዮ ካየን በኋላ ለቪዲዮ ይመጣል፣ እሷም እናሳልፋታለን። ስለዚህ ትኩረት ማድረግ የምንችለው ለስንት ደቂቃ ነው ማለት ነው? ለስንት ሰከንድ ነው ማለት ነው? ለ30 ሰከንድ፣ ለአንድ ደቂቃ። ይሄ ነው ማለት ነው አብዛኛው ጊዜ አእምሮአችን ላይ የሚፈጠረው ኢምፓክት ማለት ነው በሶሻል ሚዲያ ቲክቶክ አማካኝነት። ስለዚህ ትኩረታችን ምን ሆነ ማለት ነው? ተሰረቀ ማለት ነው። ወይ ደግሞ ሱስ ውስጥ እየገባን እንላለን ማለት ነው። ሱሰኛ ሆነን ማለት ነው። this called what scrolling smoke ይሉታል ፈረንጆቹ። የሆነ ቪዲዮ አይቼ ነበር፣ የፈረንጆቹ ምን ይሉታል? the new smoking scrolling of TikTok ይላል። አዲስ እንትን ነው ማለት ነው። አዲስ የመጣ ሱስ ማለት ነው ዓለም ላይ። ስለዚህ ይሄንን እንድትረዱ እፈልጋለሁ። ባጭሩ ስለ ሶሻል ሚዲያ ስለ ቲክቶክ ስናወራ ይሄ ነው ማለት ነው ትልቁ ነገር፣ ዋና ፎከሳችንን የማስረቅ ጉዳይ ማለት ነው። ስለዚህ ምንድነው ትኩረታችን ከተሰረቅን እኛ ምንድነው የምንሆነው? ሁለተኛ ነገር ሰነፍ እየሆነን እንሄዳለን። አንደኛ ነገር ሰነፍ እየሆነን እንሄዳለን። ሁለተኛ ደግሞ ምንድነው ስራችን እያጣን እንሄዳለን ማለት ነው። ጊዜያችን እየገደለን እንሄዳለን። አእምሮአችን የሆነ ነገር ላይ ፎከስ አድርጎ አስቦ የሆነ ነገር አሰላስሎ የሆነ ነገር ማድረግ አይችልም። ይሄ ትልቁ ኢምፓክቱ ነው ማለት ነው። ትልቁ ኢምፓክቱ ቲክቶክ ነው ማለት ነው። ሌላኛው ደግሞ ምንድነው? ይሄ ኢንፎርሜሽንን ወይ ደግሞ መረጃን በቀላሉ የማግኘት ሂደት ማለት ነው። ይሄ መረጃን በቀላሉ ስናገኝ አእምሮአችን ምን እየሆነ ይሄዳል ማለት ነው? ኤቭሪቲንግ በቃ እንደ ቀለል ሆኖ እንደሚገኝና ኤቭሪቲንግ ስለሚያገኝ እንትን እየሆነ ይሄዳል ማለት ነው። አሁንም ወደ እንትናችን እያመራን ማለት ነው፣ ወደ ስንፍና እያመራን ይሄዳል ማለት ነው። ስለዚህ ይሄ የመረጃ ብዛት ወይ ደግሞ ዶዘንስ ኦፍ ኢንፎርሜሽን የሚባል አለ። እሱ ከበዛ ምን እየሆነ ይሄዳል ማለት ነው? አእምሮአችን እያጨናነቀ ወደ ማቆጣጠር አለመቻል እንሄዳለን ማለት ነው። ያ የምናገኘው ኢንፎርሜሽን ወይ ደግሞ እውቀት እንበለው፣ እሱን ወደ ያለ ማቆጣጠር ከአቅማችን በላይ ይሆናልና አእምሮአችን ያጨናንቃል። እሱ ሌላ ችግር ነው ማለት ነው። ሌላ ጫና ነው ማለት ነው። ስለዚህ ይሄ እንድትረዱ ነው ዛሬ ይሄን ቪዲዮ ሰራላችሁ። ይሄንን እንድትረዱ ነው። ከፍተኛ የሆነ ጫና ወደፊትም አሁንም እያመጣብን እንደሆነ ቲክቶክ እንድትረዱ። ስለዚህ ይህን ቪዲዮ ሰብስክራይብ ያደርጉ። ስለ ሶሻል ሚዲያ እና ስለ ተለያዩ ነገሮችን አብረን ስለምናይ ወደፊትም ከኔ ጋር እንድትቆዩ እላለሁ። ለዛሬ
አመሰግናለሁ።